ምንም አይነት የንግድ ፈቃድ፣ ሊብሬ፣ የጉዞ ሂስትሪ፣ የባንክ ስቴትመንትና የተለያዩ ዶክመንቶች ሳያስፈልጋችሁ ወደ አሜሪካ ልትሄዱ ከምትችሉባቸው መንገዶች ውስጥ አንዱ R1 ቪዛ ካታጎሪ ተብሎ ይጠራል። እንግዲህ ብዙዎቻችሁ በተደጋጋሚ በዚህ ቲክቶክ ፔጅ ላይ የመጣችሁ ወደ አሜሪካን ሀገር ከጉብኝት ውጪ ወይም ከተማሪ ቪዛ ውጪ በምን ልንሄድ እንችላለን ብላችሁ ጠይቁኛላችሁ። እጅግ በጣም ጠቃሚ የሆኑ መረጃዎች እንግዲህ ከዚህ በኋላ በዚህ ቲክቶክ ፔጅ ላይ መለቅላችሁ ይሆናል። ላይክ ማድረግና ፎሎ ማድረግ እንዳይረሳ። በቀላል ወደ አሜሪካን ሀገር ለመጓዝ ከሚቻልባቸው ህጉ ከሚፈቅድባቸው መንገዶች ውስጥ አንደኛው R1 ቪዛ ይባላል። R1 ቪዛ አሜሪካን ሀገር ውስጥ ያሉ የሃይማኖት ወይም የእምነት ተቋማት በሌላው ዓለም ላይ ላሉ ሰዎች በእምነት አገልግሎት ወደዛ ሀገር ተጉዘው የቤተ ክርስቲያን ወይ የመስጊድ አገልግሎት ስራዎችን ለመስራት የሚጓዙበት ቪዛ ነው። እዛ ሀገር ለመጓዝ በቅድሚያ የዛ የእምነት ተቋም አባል የሆናችሁበትን ማስረጃ ወደ ኋላ ወደ 2 ዓመት ሄዳችሁ ማቅረብ ይጠበቅባችኋል። ኤምባሲው በዚህ ጉዳይ አምኖበት ሲገኝ የ2 ዓመት ከ6 ወር ወይም ደግሞ የ30 ወራት ፈቃድ ይኖራችኋል። አሜሪካን ሀገር እንግዲህ ሄዳችሁ ያቺ 2 ዓመት ከ6 ወር ከተቃጠለች በኋላ ደግሞ በድጋሚ እንደገና ለተከታይ 30 ወራት ወይም ለ2 ዓመት ከ6 ወር ይታደሳል ማለት ነው። ስለዚህ በአጠቃላይ ለ5 ዓመት በአሜሪካን ሀገር ውስጥ መስራት፣ መማር፣ መኖር የምትችሉበትን እድል በዚሁ አጋጣሚ ታገኛላችሁ። በዚህ ስራ ላይ እንግዲህ ስትጓዙ ባለቤትና ልጆች ያላችሁ ሰዎች ያለምንም ችግር ባለቤታችሁንም ልጆቻችሁንም ይዛችሁ መጓዝ እንድትችሉ ደግሞ R2 ተብሎ የሚጠራ ቪዛ ካታጎሪ በውስጡ ያቀፈ ነው። እናንተ ስታመለክቱ አብራችሁ ዲፔንደንት አድርጋችሁ እነሱንም በማስገባት የቪዛ ካታጎሪ የሚወስደውን ጊዜ ፕሮሲጀር እንደጨረሰ ኢንተርቪው አድርጋችሁ ወደ አሜሪካን ሀገር ተጉዛችሁ መኖር ይቻላል ማለት ነው። ከቪዛ ጋር እንግዲህ ተያያዥ የሆኑ ጠቃሚ መረጃዎችን እንተይላችሁ የምቀርብ ይሆናል። ዊሊ ፍሮም ዊሊ ኢትዮጵያ። መልካም ቀን። ዊሊ ኢትዮጵያ